አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ድምፃዊ በኃይሉ እሸቴ የፖሊስ ሙዚቀኛ የነበረ በአፄ ኃይለ ሥላሴ ዘመነ መንግሥት በማዘጋጃ ቲያትር ቤት አዲስ ዘፈኑን ይዞ መድረክ ላይ ወጣ። የዘፈኑ ርዕስ ደሳሳ ጎጆዬ የሚለው በሕዝብ ዘንድ የሚወደደው ዜማው ነበር። ይህንን ዘፈኑን በማዘጋጃ ቤት ሲዘፍነው የቲያትር ቤቱ ሥራ አስኪያጅ ግን ተቃወመ። ይሄ አዳራሽ ነው እንጂ ደሳሳ ጎጆ አይደለም ብሎ ከመድረክ እንዲወርድ አዘዘ። ድምፃዊ በኃይሉ እሸቴ ከመድረክ አልወርድም ብሎ ዘፈኑን መዝፈን ጀመረ። እንደውም ከሚዘፍነው የበለጠ ጨምሮ ዘፈኑን መዝፈን ቀጠለ። ተመልካቹም በደስታ ደሳሳ ጎጆዬን እየሰማ አድናቆቱን ይሰጠው ጀመር። የቲያትር ቤቱ ሥራ አስኪያጅ ግን በኃይሉ አልወርድም ሲል፣ የሙዚቃ ባንዱም ሙዚቃ መጫወቱን አላቆም ሲል እየሮጠ ወጣ። ብዙዎች ምን ሊያመጣ ነው ብለው ጠበቁት። በኃይሉ እሸቴ ግን ዘፈኑን እየዘፈነ አድናቆቱን እየተቀበለ ሽልማቱን እየሰበሰበ ባለበት ወቅት የቲያትር ቤቱ ሥራ አስኪያጅ ፖሊስ ይዞ መጣ። ተመልካቹ ደነገጠ። ፖሊሶቹ ከመድረክ የሚዘፈነው ዘፈን የሚወዱት ደሳሳ ጎጆዬ ነበር። እናም ሥራ አስኪያጁ ፖሊሶቹን ይህን ዘፋኝ ከመድረክ አውርዱልኝ፣ ይህ አዳራሽ ነው እንጂ ደሳሳ ጎጆ አይደለም፣ አውርዱልኝ አላቸው። ፖሊሶቹ ለምን እስኪጨርስ አንጠብቀው ብለው በትሕትና ሥራ አስኪያጁን ጠየቁት። አይሆንም፣ ሞቼ እገኛለሁ፣ ጎትታችሁ አውርዱልኝ ብሎ ፖሊሶቹን ገፋፋቸው። ምናልባት ይሄ ዘፈን ሌላ መልእክት እንዳለው ብለው ፖሊሶቹ በኃይሉ እሸቴን ከመድረክ ላይ አውርደው ወደ ሦስተኛ ፖሊስ ጣቢያ